ህይወታችሁ በጣም ቀላል ሊሆን ነው ማለት ነው ይህን ነገር ስፔሻሊ መጠቀም ከጀመራችሁ በኋላ ምክንያቱም በህይወታችሁ በጣም ጊዜ የሚያስፈልገው ነገር ቀለል አድርጋችሁ መስራት ትችላላችሁ ማለት ነው ይሄ ነገር በጣም ያስፈልጋችሁ በተለይ ጽፈት መሳሪያዎች ላይ የሚሰሩ ሰዎች እንዲሁም ደግሞ በቀን የሆነ መጻፍ የሚያስፈልጋችሁ ነገሮች ያላችሁ ሰዎች ኖት መያዝ የሚያስፈልጋችሁ ያላችሁ ሰዎች ካላችሁ ይሄ ነገር ለእናንተ በጣም ያስፈልጋል ብዬ አስባለሁ ሰላም እንዴት ናችሁ እንኳን ወደ YouTube ቻናላችን በሰላም መጣችሁ ይህ የሲፒሲ ቴክኖሎጂስ ኦፊሻል YouTube ፔጅ ነው ዛሬ የምናየው ክላውድ ቤዝድ መልቲፋንክሽናል ሲቲ ወርክስፔስ ሶፍትዌር ነው ይህ ደግሞ ለከተማችን ለመንግስትና ለግል ቢሮዎች ተብሎ የተዘጋጀ ልዩ ሲስተም ነው ይህ ሶፍትዌር ዓላማው የዕለት ተዕለት የቢሮ ስራዎችን በተለይም የኮምፒውተር ልምድ ለሌላቸው ተጠቃሚዎች ስራን እጅግ በጣም የሚያቀል ነው ለምሳሌ ፋይል ክሬት ማድረግን ማስቀመጥን ማተምን መዝገቦችን መያዝን እንዲሁም እነዚህ በጣም ቀላል ያደርግላቸዋል ማለት ነው ስለዚህ ሶፍትዌር አንዳንድ ነገሮች እንመልከት ይህ ሶፍትዌር በክላውድ ላይ የተመሰረተ ወይ ደግሞ ክላውድ ቤዝድ የሆነ ሁለገብ የስራ መድረክ ሲሆን ለመንግስትና መንግስታዊ ላልሆኑ ቢሮዎች ተብሎ የተዘጋጀ ነው ዋና ዓላማው የዕለት ተዕለት የቢሮ ተግባራትን ማቅለል ነው ሲስተሙ የሚሰጣቸው አገልግሎቶች ቀላል ፋይል መፍጠር ኢዚ ፋይል ክሪኤሽን አውቶማቲክ ሴቪንግ እንዲሁም ደግሞ ሎካል ወይ ደግሞ ሰርቨር ላይ በተመሳሳይ ሰዓት ሴቭ ማድረግ ያስችላል ማለት ነው ሁለተኛው ወይ ደግሞ ሶስተኛው ፈጣን ፕሪንቲንግ ሲምፕል ናቪጌሽን ወይ ደግሞ በቀላሉ ፋይሎችን ማግኘት ትችላላችሁ ከኮምፒውተር ኤረሮች ነፃ የሆነ እንዲሁም ደግሞ ለከተማ ተኮር የቢሮ ስራዎች ወይ ደግሞ ዩኒፋይድ ኢንቫይሮንመንት ተብሎ የተሰራ ነው ማለት ነው ወደ ሲስተሙ እንግባና አንዳንድ ነገሮችን ላሳያችሁ ወደ ዋናው ፔጅ እንደገባችሁ መጀመሪያ የምታዩት ይህንን ሎጊን ፔጅ ነው እሱ ላይ ደግሞ ኢንተር ዩር ዲሚንግ ኮድ የሚል አለ ይህን ኮድ ደግሞ ከሲፒሲ የምታገኙት ኮድ ሲሆን ሬጂስተር ካደረጋችሁ በኋላ የሚሰጣችሁ ወይ ደግሞ ስለሱ ሌላ ቪዲዮ እንሰራ ይሆናል እዚህ ፔጅ ከመጣችሁ በኋላ የእናንተን ዲአይኤምኤን ኮድ ትጽፋላችሁ ከዛ በኋላ ስታርት የምትለውን በተን ትጫናላችሁ ከዛ ይህንን ወደሚመስል ዳሽቦርድ ፔጅ ይወስዳችኋል እዚህ ጋር ከተደረሳችሁ በኋላ የእጅ ምልክት ታገኛላችሁ እዚህ ጋር ያለችው ማለት ነው እሷን ትነኩትና 4 ቁጥር ነው አሁን ዛሬ የምናየው ክላውድ ቤዝድ መልቲፋንክሽናል ሲቲ ወርክስፔስ ሶፍትዌር 4 ቁጥር ስትሉ ኖት ወይም አጀንዳ የሚላል ስለነዚህ ሶፍትዌሮችም ወደፊት ቪዲዮ የምንሰራ ይሆናል ኖት ወይም አጀንዳ የሚለውን 4 ቁጥር እንነካለን ከዛ በኋላ ይህን ወደ መሰለ ሎጊን ፔጅ ወስደናል ማለት ነው ይሄ ደግሞ የሶፍትዌሩ ዋና መግቢያ ፔጅ ወይ ደግሞ ሎጊን ፔጅ ሲሆን ይሄኛው ዩዘር ኔም ክሬት አካውንት ካላችሁት በኋላ ከሲፒሲ የሚሰጣችሁ ዩዘር ኔም እና ፓስወርድ ይኖራል እሱን እናስገባለን ማለት ነው ፓስወርድ እናስገባለን ከዛ አክሰስ ማይ ኖትስ የምትለውን እንጫናታለን ማለት ነው ልክ ስትገቡ ይህንን የሚመስል ፔጅ ታገኛላችሁ ማለት ነው ቅድም ያልኳችሁ ትዝ የሚላችሁ ከሆነ ክሬት ኒው ፋይል ሴቭ ከረንት ኖት አስ ፋይል ፕሪንት ኦል ኖትስ የሚሉ አሉ ማለት ነው እያንዳንዱም አንድ ባንድ ማየት እንችላለን በመጀመሪያ አዲስ ፋይል እንፈጥራለን ክሬት ኒው ፋይል የሚለውን ከነካም በኋላ እዚህ ጋር የፋይል ስም ይጠይቃቸዋል የፋይል ስሙ ኒው ኖት ማለት ትችላላችሁ ከዛ ኦኬ የምትለውን በተን ትጫናላችሁ ማለት ነው
ከዛ new file create ኦኬ ሶ new file created ይላችኋል። ፋይላችሁ ተከፍቷል ማለት ነው። ሶ እኔ እዚህ ጋር ኦሬዲ የከፈትኩት ፋይል ነበር። አዲስ የከፈትኩት ፋይል ወይ ደግሞ ፔጅ እዚህ ጋር ነው ማለት ነው። ሶ በቀላሉ ወርድ ማይክሮሶፍት ወርድ የምታገኙትን ሰርቪስ እዚህ ጋር መጠቀም ትችላላችሁ ማለት ነው። ሶ አንድ አዲስ ባዶ ገጽ ከከፈታላችሁ በኋላ እዚህ ጋር የምጽፉበት ቦታ ነው ማለት ነው። እቺኛው የምትታያችሁ ባዶ ስፔስ። ሶ ለምሳሌ ማይ ኒው ኖት ብዬ ጻፍኩኝ እንበልና እዚህ ይታያችኋል ብዬ አስባለሁ የጻፍኩት። ሶ ልክ ማይክሮሶፍት ወርድ ላይ እንዳለው የወርድ ስታይሎችን መምረጥ እንችላለን፣ ፎንቶችን፣ ከለሮችን እንዲሁም ፎቶ ማስገባትም የተለያዩ ነገሮችን ማድረግ እንችላለን። ከፈለግን ደግሞ ቴብልም ማድረግ እንችላለን። ሶ ሌላውን በሌላ ቪዲዮ ምን ይሆናል። የነዚህን ቀሪዎቹን ግን ላሳያችሁ። እዚህ ጋር ፋይል ከከፈትን በኋላ ለምሳሌ ቺቢ ምልክቷን ካየ ጽሁፉን ቦልድ ያደርግልናል። አይ ምልክቷ ወይ ደግሞ ስላሽ ምልክቷ ደግሞ ኢታሊክ ያደርግልናል ማለት ነው። የጻፍነውን ጽሁፍ ኢታሊክ ያደርግልናል። ዩ ምልክቷ ደግሞ አንደርላይን ነች፣ አንደርላይን ያደርግልናል ማለት ነው። ሶ እነዚህ ሶስት የምታያቸው ቀስቶች ደግሞ አላይንመንት ወይ ደግሞ ቴክስቱ የሚሆንበትን ቦታ ይመርጥልናል። ለምሳሌ እዚህ ጋር ካልነው ሶ ቶፕ ሌፍት ኮርነር ላይ ያደርግልናል። ደን መሀል ላይ ያለውን ስታደርጉት ደግሞ መሀል ላይ ያደርግላችኋል ማለት ነው። ከዛ በኋላ እቺኛውን ስትነኳት ደግሞ ጥግ ላይ ያደርግላችኋል። እዚች ጋር ስንመጣ ደግሞ ይሄኛው አንድ ቁጥር የምታዩት ነምበር ይሰጥልናል። ለምሳሌ ኦርደርድ ሊስቶችን ስንፈጥር ምናምን ለነሱ በጣም ጠቃሚ ነው ማለት ነው። ሶ እንደምታዩት አንድ ቁጥር ብሎ ይሰይማል ማለት ነው። እዚች ጋር ደግሞ አንኦርደርድ ሊስት ወይ ደግሞ በቡሌት ፖይንቶች ማስቀመጥ ስንፈልግ እቺን በተን መጠቀም እንችላለን። እዚህ ጋር የምታዩት ቦታ ደግሞ ፎንቶች የምትመርጡበት ነው። እዚህ ጋር ፕሮፌሽናል ዶክመንት ሲሰሩ ወይ ደግሞ ሲጻፉ የምንጠቀምባቸው ፎንቶች አሉ። ከነሱ መጠቀም ትችላላችሁ። እንደምታዩት ሲነኩ ይቀይራሉ ማለት ነው። ቀጣይ የምናየው ደግሞ ፎንት ነምበር ነው ወይ ደግሞ ፎንት ምን ያክል ማድረግ እንደምንፈልግ ነው። ሳይዙን እንመለከታለን። ሳይዙን እስከ 72 ወርድ ማይክሮሶፍት ወርድ ላይ እንዳለው እስከ 72 ድረስ ይኖራል። እዚህ ጋር 60 ሊስ አድርገው በጣም ያተልቅልናል። እንደ ነምበሩ መሰረት ሳይዙን ማስተካከል እንችላለን ማለት ነው። ቀጣዩ ደግሞ የጽሁፉ ከለር የምንቀይርበት ቦታ ነው። እዚች ጋር የምትመለከቷት እዚህ ጋር የተለያዩ ከለሮች አሉ። ከነሱ ላይ መርጠን አንድ ከለር መስጠት እንችላለን። ለምሳሌ እኔ ብሉ የሚለውን ከለር ልስጠው። ጽሁፉ ብሉ ወይ ደግሞ ሰማያዊ ሆነ ማለት ነው። ከዛ ግሪን ሰሌክት ታድርጉና ግሪን ስትሉት ግሪን ከለር ይሰጠዋል ማለት ነው። ብላክ ስትሉትም እንደዛ። እንደፈለጋችሁ ከለር መስጠት ትችላላችሁ። ቀጣዩ ደግሞ ነምበር ኦፍ ሮውስ መስጠት ትችላላችሁ። ላይክ ቴብል ነው የምታስገቡት። እዚች ጋር ቴብል ስታስገቡ በሰጣችሁት ሮው ነምበር መሰረት ቴብል ያስገባላችኋል ማለት ነው። እዚህ ቴብል ላይ መጻፍም ትችላላችሁ። ቀጣይ ይህን ፋይል እንዴት ሴቭ ማድረግ ወይ ደግሞ ሰርቨር ላይ እና ሎካል ዲቫይስ ላይ እንዴት ሴቭ እንደምናደርግ ላሳያችሁ። እንደዚህ ከጻፋችሁ በኋላ ደግሞ ፋይላችሁን ካስተካከላችሁ በኋላ ይሄን እንደ ምሳሌ ነው የጻፍኩላችሁ እንድታዩት። ከስር ሴቭ የምትላለች እሷን ሴቭ በተን ስትነኩት ከላይ ኖት ሴቭድ ሰክሰስፉሊ ይላችኋል። ይህ ደግሞ ኖቱ በስራ ሴቭ እንደተደረገ የሚገልጽልን ነው። ይህን ኖት ዲሊት ማድረግ ስትፈልጉ ደግሞ ዲሊት የሚል ኦፕሽን ይኖራል ማለት ነው። ኖቱን ሴቭ ካደረጋችሁ በኋላ አዲስ ፔጅ የሚከፍትላችሁ ሲሆን ይህን ፔጅ ራሱ የምትፈልጉ ከሆነ ደግሞ በቀላሉ ሪፍሬሽ ማድረግ ትችላላችሁ። ወደ ነበራችሁበት ፔጅ ይመልስላችኋል ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው ፔጅ አለ። ሴቭ እንዲህ እንደምናደርግ አይተናል። ዲሊት ማድረግ ደግሞ ዲሊት ለማድረግ ይሄን ፔጅ ዲሊት የምትለውን በተን ስትነኳት ዲሊት ያደርግላችኋል ማለት ነው። ይሄንን ስፔሲፊክ ፔጅ ፕሪንት ማድረግ
ፈለኩ ወይ ደግሞ ሴቭ ለማድረግ ፈለኩኝ። ይህንን ሴቭ ለማድረግ ፕሪንት የምትለዋን እንነካታለን። ከዛ እዚች ጋር አዲስ ፔጅ ይከፍትልናል ማለት ነው። አዲሱ ፔጅ ላይ ምን ያሳየናል? የጻፍነውን ዶክመንት ክሊር አድርጎ ያሳየልናል ማለት ነው። እዚህ ጋር ሴቭ የምታደርጉበት ሴቭ አደራረግ ኦፕሽን ይሰጣቸዋል። ላንድስኬፕ ይሁን ፖርትሬት ይሁን በምን አይነት በፒዲኤፍ የሚለውን ያመጣላቸዋል ማለት ነው። ፕሪንት የሚለውን ስለነካችሁት ፋይላችን ይህንን ይመስላል። ፔጅ ነምበርም ይኖረዋል ማለት ነው። ይህንን ፕሪንት ስትሉት እዚች ጋር ፕሪንት የምትለውን ስትጫኗት ፕሪንቲንግ ይልና ሴቭ የምታደርጉበትን ፎልደር ያስመርጣቸዋል ማለት ነው። ለምሳሌ እዚች ጋር ስም ሰጠሁት፣ ኒው ኖት አልኩት እንበል። ሴቭ ስለው አሁን ሴቭ አድርጎልኛል ማለት ነው። በቃ ይሄ ነው። እንደዚህ አድርጋችሁ ጨረሳችሁ ማለት ነው። ቀጣዩ ፓርት የሚሆነው ደግሞ ሙሉ እንዴት ነው ሴቭ እናደርገው ነው። ሁሉንም ፔጆች ኦል ኖቶችን ሴቭ ለማድረግ ፕሪንት ኦል ኖትስ የሚለውን ትነኩትና የአሁኑን ስቴፕ መድገም ነው ማለት ነው። ይሄኛው አይከብዳችሁም ብዬ አስባለሁ። ኖታችሁን ሰርች ለማድረግ ደግሞ ሰርች በተን አለች ከላይ እንደምታዩት። ወደ ሰርች በተኑ ጋር ትሄዱና በስሙ ሰርች ታደርጋላችሁ ማለት ነው። ያው ቀደም የሰጠሁትን ስም ስሰጠው ሰርች ያደረኩትን ወይ ደግሞ የፈለኩትን ፋይል ያመጣልኛል ማለት ነው። ይሄ ደግሞ ኢዚ ናቪጌሽን ይሰጠናል። ይሄኛው አይከብደንም ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቀጣይ ደግሞ ሌላ ፊቸሮችን ሌላ ሶፍትዌሮችን ይዤላችሁ ስለምመጣ መከታተል እንዳረሱ። ይህን ፔጅ ደግሞ ሴቭ እንዲሁም ሰብስክራይብ ማድረግ እንዳረሱ። ቪዲዮ ስለሚጠቅማችሁም ሴቭ ማድረጋችሁ እንዳትረሱ። መልካም ጊዜ